ሰላም ሰላም እንዴት ናችሁ ቤተሰብ ሁላችሁ ደህና ናችሁ ወይ? ያው ዛሬ እንድንወያይበት ወር ደግሞ የሆነ ከጠቀማችሁ ብዬ ያሰብኩት ቪዲዮ የሰራበት ምንድነው ስለ ፖፖ ላይቭ ነው። ፖፖ ላይቭ ምንድነው የሚሰራው? የሚተዳደረውስ በምንድን ነው? ለእኛ የሚሰጠን ስለምንድን ነው? ማን ነው? የሚሉትን ነገሮችን በዚህኛው በፓርቲ ዋን ላይ ለማየት እንሞክራለን ማለት ነው። ስለዚህ ፖፖ ላይቭ ስንል ምንድን ነው? ኦልሬዲ ይህንን ሶሻል ሚዲያ ነው ሌሎቹ ፕላትፎርሞች አንዱ የቻለ ዘመናዊ ሆኖ የመጣ ፕላትፎርም ነው ማለት ነው። ይህንን ስንል ምንድን ነው? እንደ ቲክቶክ፣ ኢንስታግራም፣ ቴሌግራም፣ ፌስቡክ ምናምን እና ቲክታክ እንደምንላቸው በሙሉ አንዱ የቻለ ራሱ የሆነ ዘመኑ አስተካክሎ የመጣ ፕላትፎርም ነው። ያንን ስንል ሁሉም ነገር በመረጃ ነው በመረጃ ነው እና በደንብ እንድታዩትና ትክክል ነው አይደለም የሚለውን ነገር በደንብ አውቃችሁ ወደ ስራ መግባት ስላለባችሁ ያንን ስታውቁ ሰርታችሁ ደግሞ ሜክ ማድረግ ያለባችሁ መኒ ኦር ደግሞ ኢንካማችሁን ሜክ እንድታደርግ ነው። ፖፖ ላይቭ እንደ አንድ ካምፓኒ ነው። አትራፊ ድርጅት ነው። አትራፊ ካምፓኒ ነው። እኛ ምንድን ነው የምናደርገው? ካምፓኒ መክፈት ስንፈልግ ኦር ደግሞ ምርት ማምረት ስንፈልግ ወይም ደግሞ ነጋዴዎቹን አስመጪዎች ስንሆን የምናደርጋቸው ፕሮፖዛል አለ አይደል? ወደ ንግድ ዓለም ከመግባታችን በፊት ምንድን ነው ማመርተው? የት ነው የምሸጠው? ማን ነው የሚረከበኝ? ተጠቃሚውስ ማን ነው? በምን መንገድ ላይ አሳልፌ ኦር ደግሞ እነማን ፕሮሞት ቢያደርጉልኝ ነው የተሻለ የሚሉትን ነገር ራሱ የሆነ ፕሮፖዛል እንሰራለን። ያንን ፕሮፖዛል ከሰራን በኋላ ኦፕሽን 1 2 3 ብለን እናስቀምጣለን። የተሻለና ትክክለኛው መንገድ ነው ትርፋማ ያደርገኛል ብለን ያሰብነውን በዛ መንገድ ላይ እንሄዳለን አይደል? ያው የነጋዴ ባህሪ ይህንን ነው። ዝም ብለን እየተሰራበት ነው እንስራበት ብለን ዘው ብለን የምንገባ ከሆነ ውጤታማ መሆን አይቻልም፣ አናተርፈበትም። ይህንን ካምፓኒም የተለየ ነገር አይደለም ያደረገው። ይህንን ስትራቴጂ አወጣ። ካሉ ኦፕሽኖች ያወጣቸውን የተሻለና ምርጥ ነው ኦር ደግሞ ያዋጣኛል ብሎ ያሰበው የትኛው ነው? ዲጂታል ማርኬት ኦር ደግሞ የማርኬቲንግ ኔትወርክ ስራ ነው። ስለዚህ ፖፖ ላይቭ ማለት በሰንሰለት የሚሰራ ኦር ደግሞ ዲጂታል ማርኬቲንግ ነው ማለት ነው። ማለት ነው እንደ ሌሎቹ ሶሻል ሚዲያ ወይንም የራሱ የቻለ ሶሻል ሚዲያ ነው። አሁን እንደ ቲክታክ ነው ስንለው ምንድነው? አሁን ቲክቶከሮች ላይ አይታችሁ ከሆነ ከ100% 95% ምንድነው ተመልካች ነው፣ ኦዲዮ ነው። እንደዚህ የሰዎችን ቪዲዮ ስክሮል እያደረግን የምንውልበት ነገር ነው። 5%ዎቹ ደግሞ ያው እዚህ ጋር አድናቂና ተደናቂ የሚባል ነገር አለ። ተደናቂዎቹ ልክ ብዙ ቪው እና ላይክ ሲኖራቸው ጊፍተሮችን ይመጣሉ፣ የፕሮሞሽን ስራዎችን ያሰራሉ። ስለዚህ በነዛ መንገድ ላይ ጊፍተሮቻቸውን ሲሰጧቸው ኮይን ነው የሚሰጧቸው። እነሱ ኮይኖች ምን ያደርጋሉ? ወደ ብራቸውን ኦር ደግሞ ይቀይሩታል። እንዲያውም የሚገርማችሁ ነገር በጣም የተሻለ ነው። ይሄንን ስላችሁ ያው እንደነገርኳችሁ ምንድነው የሚያደርገው? እዛ ጋር በምንድን ነው የሚከፈላቸው? በፔፓል ነው ማውጣት የሚችሉት አይደል? ለዛውም በኢትዮጵያ በማይሰራ ማለት ነው። እዚህ ፕላትፎርም ላይ ግን ስትመጡ እናንተ ያገኛችሁትን የሰራችሁትን ብር ወዲያውኑ አውቶማቲካሊ 1 ደቂቃ ባልሞላ ቁጥር ወደ ባንካችሁ ላይ መግባት ይቻላል። ስለዚህ ፖፖ ላይቭ ህጋዊ ነው። ከኢትዮጵያ መንግስትም ከሌሎች ኢንተርናሽናል ካምፓኒ ነው። ኢንተርናሽናል የሚሰራ ድርጅት ነው። ስለዚህ ከኢትዮጵያ መንግስትም ተስማምቶ በንግድ ባንክ፣ ቴሌብር፣ አዋሽ፣ አብሲኒያ እና ኮኦፕሬቲቭ ኦሮሚያ ኮኦፕሬቲቭ ባንክ በእነዚህ ምን ማድረግ ትችላላችሁ? ብራችሁን ማውጣት ትችላላችሁ ማለት ነው። ያንን ለእኛ ብቻ ሳይሆን ለሀገርም እየጠቀምን። ያንን ድርጅት በምንድን ነው የሚከፍለን? በዶላር ነው የሚከፍለን። ያንን ዶላር ሲያስገባላቸው አውቶማቲካሊ ምን ያደርጋሉ? ወደ አካውንታችንን ብሩን ይገባል ማለት ነው። ከሌላው የተሻለ ያደረግነው መንገድ አንደኛ ይህን ነው። ሌላው ቲክቶክ ላይ እዛ እያለን ስንጨርስ ምንድነው የሚከፈላቸው? 68% ጊፍተሮች ከተሰጣቸው ወይም ከጊፍተሮቻቸውን ያገኙትን 68% ፕላትፎርም ይወስዳል። 32% ደግሞ ያው እኛ ኦር ደግሞ ባለ ቪዲዮ ጊፍት የተሰጠን ባለቤቶች እኛ እንወስደዋለን ማለት ነው። በዚህ መሰረት ነው እዚህ ፕላትፎርም ላይ ደግሞ ኦልሬዲ ያንንም ያደረገው አትራፊ ድርጅት ስለሆነ የሚሰሩለት ደግሞ 5% ነው።
አያችሁ 5% ናቸው። ከመቶ 5% ነው። 95ቱ ተመልካች ነው። ስለዚህ ጊፍተሮች የሚያገኙ እነዚህ ሰዎች ስለሆኑ በጣም ትንሽዬ ነው። ምን አደረገው? አዋጭ አይደለም አይደል? ምን አደረገ? የራሱን ኮሚሽን ከፍ አደረገው እና 68% ኮሚሽን እንዲወስድ አደረገ ማለት ነው። ምክንያቱም አትራፊ ካምፓኒ ነው። ትክክል ነው የሚያዋጣውና የሚያገኘው ነገር ነው የሚያደርገው። እዚህ ድርጅት ላይ ፖፖ ላይቭ ላይ ስትመጡ ደግሞ ምንድን ነው ኦልሬዲ ሁሉ ተመልካች እንኳን የሆነ በሙሉ ዴሊ ታስክ የሚባል አለ። በየቀኑ ስለሰራችሁ ስለገባችሁ የሚሰጣችሁ ዴሊ ታስክ ላይ አለ። እሱን ብቻ እንኳን ተመልካቹን እንኳን እንዲሁ ዝም ብሎ እንኳን ስለገባችሁ የሚገርም ብር ላይ ማግኘት ይችላላችሁ። ነገር ግን በደንብ እንደ ስራ ነው ብላችሁ ከያዛችሁና እንደ ስራ ካያችሁ ግን እመኒ በትንሹ ማለት ነው ከ5,000 እስከ 10,000 በደንብ ይህንን ስላችሁ በአልጋ ላይ አይደለም። ስራውን ስራ ነው ብላችሁ በትክክል የምትይዙት ከሆነ ከ3,000 እንበል እንደየደረጃው ኦልሞስት እኔ ከጀመርኩኝ በቅርቡ ነው። ረዥም ጊዜ የተባለ አይደለም፣ ግን እግዚአብሔር የተመሰገነ ይሁን ጥሩ እየሰራሁ ነው። ቢያንስ በትንሹ 3,000 እና ከ3,000 እስከ 4,000 እያገኘሁ ነው ያለው። ያንን የማገኝበት ደግሞ በየቀን ነው ያልኳቸው ኢትዮጵያ ብር ላይ ማለት ነው። እንዲሁ አይደለም፣ ስራ አለው። እሺ ኤጀንሲ ሆኜ ነው እየሰራ ያለኝ። በዛ መንገድ ላይ እያገኘኋለሁ። ከስራ ላይ ያሉ ልጆች ደግሞ የሚከፈላቸው በጣም ብዙ አሉ። በታለንታቸው እዚህ በጣም ለመስራት ፍላጎት ነው ኢንተረስት ያላችሁ በጣም ብዙ አማራጮችን ብራችን ሜክ የምናደርግበት ኢንካም የምናገኝበት መንገዶች ብዙ አማራጮችን አስቀምጠውልናል። እሺ ወደዛ ልሂድና አንደኛ ምንድነው እንደነገርኳችሁ ታለንት ካላችሁ እንደ ቲክቶከሮቹ በታለንታችሁን ጊፍተሮችን እየሳባችሁ የሚገርም ብር ሜክ ማድረግ ትችላላችሁ። አንደኛ። ሁለተኛ ላይ ደግሞ እንደ ቴሌግራም ምናምን ጌመሮች ጌም እንደምትጫወቱት እዚህ ጋርም ጌም አለ። ጌመሮቹ ናችሁ ደግሞ የሚገርምን ብር ወይ ደግሞ ኢንካማችሁ መሰብሰብ ትችላላችሁ። በሶስተኛ ደረጃ ምንድነው ሰዎችን ኢንቫይት ስታደርጉ ቀደም እንደነገርኳችሁ ምንድነው ይህንን ካምፓኒ ካመረተ በኋላ ሰዎችን ድርጅቱን ማስታወቅ አለበት አይደል? ድርጅቱን ለማስታወቅ የወሰደው ሲስተም ደግሞ የትኛው ነው? ይህንን ሲስተም ነው። አሁን በቲክቶከሮች ወይ በሶሻል ሚዲያ ወይም ደግሞ በቲቪ ቻናሎችን ቢያስታውቀው ምንድነው የሚሆነው? እዛ አካባቢ ኦር ደግሞ የሆነ ሀገር ላይ ተውጦ ይቀራል። የመረጠው ምንድነው ማንኛውም ሰው በሃይማኖት አይለይ፣ በዘር አይለይ፣ በምናምን አይዘር ብቻ ግን ማንኛውም የፍጡር የሆነ ሰው በቃ መስራት የሚችል ሰው ላይ እንዲሰራለት ምን አደረገ? በራሳቸው በሚችሉት ቋንቋቸው፣ ባህላቸው ሰዎችን ኢንቫይት አድርገው ወደ ድርጅቴን አምጥተው ከሰራችሁ ስንት አለ? $14 እከፍላችኋለሁ። ምን ስላደረግን ነው? እዚህ ጋር የእርዳታ ድርጅት አይደለም። ኦንላይን ስለገባን ብቻ ብር አፍሰን መሄድ አንችልም። ፊዚካሊ የምንሰራቸው ስራዎች አሉ። ኦንላይን ኦር ደግሞ የማርኬቲንግ ስራ ስንል የምንሰራቸው ስራ አሉ ማለት ነው። ስለዚህ ምንድነው ሰዎችን አምጥተን እዚህ ጋር በራሳችን ሊንክ ላይ አስገብተናቸው ስራ እንዲሰሩ ስናደርጋቸው ምን ያደርገናል? ከአንድ ሰው እስከ $14 ይከፍለናል ማለት ነው ቤተሰብ። ሌላ ብር ማግኘት የምንችልበት መንገድ ደግሞ ምንድነው? ኤጀንሲ የሚባል አለ። ኤጀንሲ ሆናችሁ ስትሰሩ ደግሞ ልነግራችሁ አልችልም። የማይቋረጥ ገቢ፣ በጣም ደስ የሚል ህይወታችሁ የሚቀይር ብር ሜክ ማድረግ ትችላላችሁ። እንግዲህ እየሰማችሁ ነው። በጣም ብዙዎቹ መኪና ገዝተዋል፣ ቤት ገዝተዋል፣ ህይወታቸው ተቀይሯል። ይህንን የሆነበት ምክንያት ተአምር ተፈጥሮ አይደለም፣ ስለሰሩ ነው። ስራ ነው ብለው ስራቸውን አክብረው በትክክል ስለሰሩ ይህንን ነገር እያገኙ ነው ያሉና ስለዚህ በእነዚህ 4 መንገዶች ብር ሜክ ማድረግ ወር ደግሞ መሰብሰብ እንችላለን። በምን ብያቸዋለሁ? በኢንቪቴሽን ኢንቫይት አድርገን ሰዎችን ጋብዘን በማምጣታችን ጌመር ሆነን በታለንታችን ጊፍተሮችን እየሳብንና ኤጀንሲ ሆነን በእነዚህ 4 መንገዶችን ምን ማድረግ እንችላለን? ብራችንን መሰብሰብ እንችላለን ማለት ነው። ይህንን በቃ ሁሉም ቅድም እንዳልኳችሁ በጣም ደስ የሚል ፕላትፎርም ነው። ወዳችሁት በፍቅር የምትሰሩት ስራ ነው እና በእነዚህ መንገዶችን ብንሰራ ሞር ውጤታማ መሆን እንችላለን። አመሰግናለሁ።